እሺ የእግዚአብሔርም ታቦት ወደ ዳዊት ከተማ በገባ ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሥም ዳዊት በእግዚአብሔር ፊት ሲዘልልና ሲዘፍን አየችና በልቧ ናቀች። ሁለተኛ ሳሙኤል ምዕራፍ 6:16 እና የሳኦል ልጅ ሜልኮል ዋና ከተማን ነው የምታመለክተው። ያው የዋና ከተማ ልጆች ስትሆኑ ልባችሁ ከፍ ይላል። እኔ ብዙ ጊዜ ለምንድን ነው እግዚአብሔር በዋና ከተማ ያልተወለድኩት ብዬ አማርር ያለውና እግዚአብሔር ይመስገን በክፍለ ሀገር ስለተወለድኩ። በምሳሌ መጽሐፍ ላይ ትዕቢት ጥፋትን፣ ክፉ መንፈስም ውድቀትን ይቀድማል ይላል እና የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እኔ ካለሁበትም በጣም ገጠራማ ከሆነ ቦታ ነው የመጣው። ያውንም ጠቅላይ ሚኒስትር ቢሆንም ከጅማ ከክፍለ ሀገር ነው የመጣው እና ወደፊትም ቢሆን ከአዲስ አበባ ወይም ከዋና ከተማ ንጉስ አይመጣም። ያው ጌታ ይርዳችሁ፣ ምንም አይደረግም። እና ሌላ ደግሞ በዮሐንስ መጽሐፍ ከምዕራፍ 8 ከቁጥር 14 ላይ እንዲህ ይላል፣ እናንተ የአባታችሁን ዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱም ከመጀመሪያው ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነትም አልቆመም። ሐሰትም ሲናገር ከራሱ ይናገራል፣ የሐሰትም አባት ነውና። ዮሐንስ 8:44 ላይ ነው። በተመሳሳይ የሆነ ጥቅስ ደግሞ በብሉይ ኪዳን ላይ ዳዊት በልቡ አንድ ቀን በሳኦል እጅ እጠፋለሁ፣ ወደ ፍልስጤማውያን ምድር ከመሸሽ በቀር የሚሻለኝ የለም፣ ሳኦልም በእስራኤል አውራጃ ሁሉ እኔን መሻት ይተዋል አለ። አንደኛ ሳሙኤል ምዕራፍ 27 ከቁጥር 1 ላይ። መቼም መጽሐፍ ቅዱስ ስለ መንፈስ ነው የሚያወራው፣ ስለ ስጋ አይደለም። ሳኦል ክፉ መንፈስን ያመለክታል። ክፉ መንፈስ መግደል፣ ማሰቃየት፣ ማሳደድ ነው። በቃ ያ ነው ደስታን የሚያገኝበት እና ለዛ ነው ስጋ ለባሹ ዳዊት አንድ ቀን በሳኦል እጅ እወድቃለሁ አለ። እኛ ከምናወራው 50% ነው ልክ። ከዛ በላይ ወይ ሊሆንም ላይሆንም ይችላል። አመሰግናለሁ።